ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ እንዴት በቀላሉ የቨርቹዋል ማስተር ካርድ ማውጣት እንደምትችሉ እንመለከታለን። ይህን የቨርቹዋል ካርድ ተጠቅማችሁ እንግዲህ አሊኤክስፕረስ ላይ ኦርደር ልታደርጉበት ትችላላችሁ ወይም ደግሞ ጌም ልትገዙበት ትችላላችሁ። ብቻ እንደዚህ አይነት ካርዶችን የሚቀበሉ የተለያዩ አገልግሎቶች ላይ ክፍያ መፈጸም የሚያስችላችሁን ካርድ በጣም በቀላሉ እንዴት ማውጣት እንደምትችሉ ነው ማሳያችሁ። ይህንን ካርድ ካወጣን በኋላም እንግዲህ ካርዱ ይሰራል አይሰራም የሚለውን ራሴ ኦርደር አድርጌ አሊኤክስፕረስ ላይ ቼክ የምናደርግ ይሆናል ማለት ነው። እስከመጨረሻው ድረስ ተከታተሉ። በመጀመሪያ ፈልጋችሁ እንግዲህ የባይቢት አፕሊኬሽን ሲሆን ባይቢት ከዚህ በፊት ተጠቅማችሁ ማታቁ ከሆነ ከፕሌይ ስቶር ላይ ባይቢት ብላችሁ አፕሊኬሽኑን ዳውንሎድ ታደርጉታላችሁ። ይሄንን አፕሊኬሽን ማለት ነው። ለመጀመሪያ ጊዜ የምትጠቀሙ ከሆነ አንድ ነገር ያስፈልጋችኋል፣ ወይ ፓስፖርት ወይ ደግሞ ናሽናል አይዲ፣ ከሁለት አንዱ ግዴታ ያስፈልጋችኋል ማለት ነው። በቀላሉ ናሽናል አይዲ ማግኘት ስለምትችሉ ፓስፖርት ከሌላችሁ ችግር የለውም። በናሽናል አይዲ ኬዋይሲ ቬሪፋይ ማድረግ ይኖርባችኋል ማለት ነው። እንዴት ኬዋይሲ ቬሪፋይ ማድረግ እንደምትችሉ ካላወቃችሁ ደግሞ እዚህ ዩቲዩብ ላይ ስለ ባይቢት የተሰሩ ብዙ ቪዲዮዎች አሉ። እኔም አንዱን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እሱን ተመልክታችሁ በፓስፖርት ወይም ደግሞ በናሽናል አይዲ ኬዋይሲ ቬሪፋይ ማድረግ ትችላላችሁ ማለት ነው። ይህንን ካደረጋችሁ በኋላ ወይም ደግሞ ከዚህ በፊት ባይቢት ተጠቅማችሁ የምታውቁ ከሆነ የባይቢት አፕሊኬሽናችሁን ትከፍቱታላችሁ። ከዛም መቀጠል ከጎን ሞር የሚል አማራጭ ታገኛላችሁ። ይህን ከተጫናችሁ በኋላ ወደታች ዝቅ ስትሉ ፋይናንስ የሚለው ላይ ካርድ የሚል አማራጭ ይመጣላችኋል። ይህን ከተጫናችሁ በኋላ እንግዲህ እዚህ ጋር እንደምትመለከቱት አፕላይ ናው የሚል አማራጭ ታገኛላችሁ። ይህም እንግዲህ ካርዱን ለማግኘት አፕላይ የምታደርጉበት ቦታ ሲሆን አፕላይ የሚለውን ከተጫናችሁ በኋላ እንደምትመለከቱት ራሱ ኢትዮጵያ እንደሆናችሁ ስለሚያውቅ ኢትዮጵያ የሚለውን እንደዚህ ራሱ ሰሌክት ያደርግላችኋል። አላደረገላችሁ ግን መጀመሪያ እዚህ ጋር ከመግባታችሁ በፊት ሀገር ያስመርጣችኋል። ከሱ ውስጥ ኢትዮጵያ የሚለውን ትመርጣላችሁ ማለት ነው። ከዛም መቀጠል እዚህ ጋር የአድሬስ ኢንፎርሜሽናችሁን ነው የምታስገቡት። አዲስ አበባ ከሆናችሁ አዲስ አበባ ወይም ደግሞ ያላችሁበት ቦታ ላይ ማለት ነው። ከዛም መቀጠል ወደታች ዝቅ ብላችሁ ቢልዲንግ ነምበር እና አፓርትመንት ነምበር የሚለው ጋር ከሌላችሁ ኖ የሚለውን ቲክ ታደርጋላችሁ። ከዛም መቀጠል ሲቲ የሚለው ላይ ያላችሁበትን ሲቲ ታስገቡና ፖስታል ኮድ የሚለው ላይ ደግሞ አዲስ አበባ ከሆናችሁ 1000 ብላችሁ ታስገባላችሁ። ወይም ደግሞ እናንተ ያላችሁበትን ቦታ የፖስታል ኮዱን እዚህ ጋር ቁጥሩን ታስገባላችሁ ማለት ነው። ይሄንን ካደረጋችሁ በኋላ ከታች ኮንፈርም ትሉታላችሁ። በመቀጠል እዚህ ጋር ተጨማሪ ጥያቄዎችን የሚጠይቃችሁ ሲሆን በጣም ቀላል ነው። የመጀመሪያው ባይቢትን ለምንድን ነው የምትጠቀሙት ብሎ ይጠይቃችኋል። የራሳችሁን ተጭናችሁ ከሚያስመርጣችሁ ውስጥ ትመርጡለታላችሁ። ከዛ በመቀጠል የስራ ሁኔታችሁን ይጠይቃችኋል። ተማሪም ከሆናችሁ እሱንም ትጫኑና ካሉት ውስጥ የእናንተን ትመርጣላችሁ። እንደዚሁም ከታች ደግሞ ሶርስ ኦፍ ኢንካም ወይም ደግሞ የገቢ ምንጫችሁ ምንድነው የሚለውንም የግል ስራ የምትሰሩም ከሆነ ካሉት ምርጫዎች ውስጥ የራሳችሁን ትመርጣላችሁ። መጨረሻ ላይ ደግሞ ኢንካማችሁ ምን ያህል ነው የሚለው ወይም ደግሞ ገቢያችሁ ምን ያህል እንደሆነ እንደዚሁ ከሚያስመርጣችሁ ውስጥ አንዱን ትመርጡለታላችሁ ማለት ነው። ብዙ የሚያስጨንቅ አይደለም። ይሄን ካደረጋችሁ በኋላ ከታች ኔክስት ትሉታላችሁ። በመቀጠል እዚህኛው ፔጅ ላይ በመመጡበት ሰዓት መጀመሪያ ባይቢት አካውንታችሁን ስከፍቱት ስልክ ቁጥርና ኢሜል አያይዛችሁ ከነበረ እንደዚህ ሞልቶ ይጠብቃችኋል ራሱ። ከዚህ በፊት ካላስገባችሁ ግን እዚህ ጋር እንድታስገቡ ይጠይቃችኋል። ስልክ ቁጥራችሁን ወይም ደግሞ ኢሜል ከሆነ ያላስገባችሁት ኢሜላችሁን እዚህ ጋር ታስገቡና ከታች የተርም ኮንዲሽኑን አግሪ ማድረጋችሁን እነዚህን ቲክ አድርጋችሁ ሰብሚት ትሉታላችሁ ማለት ነው። ከዛም መቀጠል እንደምትመለከቱት የቨርቹዋል ካርዳችሁ አንደር ሪቪው ወይም ደግሞ ግምገማ ላይ እንደሆነ እንደዚህ ያሳያችኋል። በመቀጠል ከትንሽ ደቂቃ በኋላ እንደምትመለከቱት እኔ ጋር ካርዱ ዝግጁ መሆኑን ራሱ እዚህ ጋር በኖቲፊኬሽን አሳይቶኛል። እንደዚሁም ኢሜልም ላይ ልኮልኛል ማለት ነው። ስለዚህ አሁን ካርዱ ዝግጁ ነው። በመቀጠል የምታደርጉት እንግዲህ የባይቢት አፕሊኬሽናችሁ ላይ ከገባችሁ በኋላ ፊት ለፊት ካርድ የሚል አማራጭ ታገኛላችሁ። ካላገኛችሁ ግን ከላይ የሰርች ባሩ ላይ ካርድ ብላችሁ ሰርች ብታደርጉ እንደዚህ ካርዱ ይመጣላችኋል ማለት ነው። ከዛ በመቀጠል ከላይ የሚያሳያችሁን የቀስት አይከን ትጫናላችሁ። እንደምትመለከቱት ቨርቹዋል ካርዳችሁ እንደዚህ ዝግጁ ሆኖ ይጠብቃችኋል ማለት ነው። ከታች እንደምትመለከቱት ካርዱ ላይ ያለውን ባላንስ ያሳያችኋል። እኔ ጋር $21 አለው። እንደዚሁም ከላይ እንደምትመለከቱት የካርድ ነምበሩን ያሳያችኋል። ኤክስፓየርድ የሚያደርግበት እንዴት ሲቪቪ ቁጥሩን እዚህ ጋር መመልከት ትችላላችሁ። ስለዚህ ሙሉ የቨርቹዋል ካርዱን በቀላሉ እንደዚህ ያገኛችሁ ማለት ነው። አሁን ደግሞ ማሳያችሁ እንዴት ይሄንን ካርድ ተጠቅማችሁ እቃ ኦርደር ማድረግ እንደምትችሉ ሊሆን ይችላል። ወይም ደግሞ እናንተ ለፈለጋችሁት ይሄንን ካርድ ለሚቀበሉ አገልግሎቶች ክፍያ እንዴት መፈጸም እንደምትችሉ እንመለከታለን። አሁን ቼክ አድርጌ ማሳያችሁ አሊኤክስፕረስ ላይ ሲሆን እንዴት ኦርደር ማድረግ እንደምትችሉ ሳይሆን እንዴት ይሄንን ካርድ መጠቀም እንደምትችሉ ነው ማሳያችሁ። ዲቴል የተሰሩ እንዴት ኦርደር ማድረግ እንደምትችሉ ሌሎች ቪዲዮዎች ስላሉ እነሱን ዩቲዩብ ላይ መመልከት ትችላላችሁ ማለት ነው። አሊኤክስፕረስ አፕሊኬሽኑ ላይ ነው የምገባው። በዌብሳይትም መጠቀም ትችላላችሁ እናንተ። ከዛ እነዚህ ከሚያስመርጡኝ ውስጥ ቀለል ያለውን ይሄንን መነጽር ለምሳሌ እንምረጠው። ዋጋውም ቅናሽ ስለሆነ ለማሳየትም ስለሆነ ከዛ የምትፈልጉትን እቃ ከተጫናችሁ በኋላ እዚህ ላይ
ታዩታላችሁ። እቃውን ከለር ካለው አማራጭ ካለው የምትፈልጉትን ትመርጣላችሁ። ከዛ ከታች ኮንቲኒው ትሉታላችሁ ማለት ነው። ከዛ በመቀጠል እዚህ ላይ በሚገቡበት ሰዓት እንደምትመለከቱት እዚህ ላይ ዋና የምንመለከተው ነገር ፔመንት ሜትድ የሚለውን ሲሆን እንደምታዩት የማስተር ካርድ አይከን ያለበትን እሱን አንድ ጊዜ ክሊክ ታደርጉታላችሁ። በመቀጠል የካርድ ኢንፎርሜሽናችሁን እንድታስገቡ እንደዚህ ከፍትላችኋል ማለት ነው። እዚህም ላይ እንግዲህ የባይቢት ቨርቹዋል ካርዳችሁ ላይ የተቀመጠላችሁን ካርድ ነምበር የሚለውን ረጅሙን ኮከብ አድርጎ የሸፈነባችሁን እሱን ኮፒ ታደርጉትና ካርድ ነምበር የሚለው ላይ ታስገባላችሁ። ከዛ እንደዚሁም ካርዱ ላይ ያለውን ስሙን ሙሉ ስሙን ታስገባላችሁ ከታች። ከዛ ደግሞ ካርዱ ኤክስፓየርድ የሚያደርግበትን ታስገባላችሁ። እኔ ላይ እንደምትመለከቱት 0528 ነው ኤክስፓየርድ የሚያደርገው። ከዛ ደግሞ ሲቪቪ የምትለዋንም እሷንም ቁጥር እዚህ ጋር ታስገቧታላችሁ ማለት ነው። ይህን ካደረጋችሁ በኋላ ሴቭ ትሉታላችሁ። ይህን የምታደርጉት እንግዲህ አንድ ጊዜ ነው። ከዚህ በኋላ አሊኤክስፕረስ ላይ ስትጠቀሙ ይህንን ካርድ ነምበር ኦልሬዲ ሴቭ ስለሚያደርገው ድጋሚ አይጠይቃችሁ ማለት ነው። ይህንን ሴቭ ካደረጋችሁ በኋላ ቀጣዩ ፔጅ ላይ ሄዳችሁ ፔይ ናው በምትሉበት ሰዓት ደግሞ እንደምትመለከቱት አሊኤክስፕረስ እቃውን ለእናንተ የሚያደርስበትን አድራሻ አስገቡልኝ ይላችኋል። ከላይ ስማችሁን ታስገባላችሁ፣ ስልክ ቁጥራችሁን፣ አድሬሳችሁን፣ አዲስ አበባ ከሆናችሁ አዲስ አበባ ወይም ደግሞ እናንተ ያላችሁበትን ቦታ ሁሉንም መረጃ እንደዚህ በትክክል ካስገባችሁ በኋላ ከታች ሴቭ ትሉታላችሁ። ይህን ካደረጋችሁ በኋላ አድራሻችሁም ገብቷል፣ የካርድ ቁጥራችሁ ወይም ደግሞ ክፍያውን የምፈጽሙበት አካውንትም ገብቷል። ስለዚህ ከታች ፔይ ናው ትሉታላችሁ ማለት ነው። ይህንን በምትሉበትም ሰዓት እንግዲህ እንደምታዩት የዳይናሚክ ፓስወርድ ይልክላችኋል። ኖቲፊኬሽናችሁ ላይ ቼክ ስታደርጉት እንደዚህ ይገባል ማለት ነው። ይህንን ቁጥር እንግዲህ ከታች ታስገቡለትና ፔይ ናው ትሉታላችሁ ማለት ነው። ከዛ በመቀጠል እንደዚህ ትንሽ ፕሮሰስ ካደረገ በኋላ እንደምታዩት ካርዱንም ቼክ ያደርገዋል። እኔ ጋር እንደምትመለከቱት ፔመንት ሰክሰስፉል ብሏል ማለት ነው። ስለዚህ አሁን ያወጣነው የቨርቹዋል ማስተር ካርድ በትክክል እንደሚሰራ አረጋግጠናል ማለት ነው። እንደምትመለከቱትም የባይቢት አፕሊኬሽኑ ላይ ከገባው በኋላ ከላይ የኖቲፊኬሽን አይካኑን ተጭኜ እንደምትመለከቱት ከአሊኤክስፕረስ ላይ ብሩን እንደቆረጠ እንደዚህ ያሳየኛል ማለት ነው። ስለዚህ ካርዱ በትክክል ሰርቷል ማለት ነው። እንደዚሁም የመጀመሪያ ተመዝጋቢ ከሆናችሁ ደግሞ ይህንን ካርድ ተጠቅማችሁ የተለያዩ ክፍያዎችን በመፈጸሙ ሰዓት 10% የካሽባክ ማግኘት ወይም ደግሞ ተመላሽ ማግኘት የምትችሉ ሲሆን ማክሲመም ማግኘት የምትችሉት እንግዲህ እስከ $150 ይሆናል ማለት ነው። ለመጀመሪያ ጊዜም እንግዲህ የባይቢት አካውንት የምትከፍቱ ከሆነ ይሄንን ሪፈራል ሊንክ መጠቀም ትችላላችሁ። እንደዚሁም ዲስክሪፕሽን ቦክስ ላይም እንግዲህ የተለያዩ ፍሪ ሲግናሎችን የምታገኙበት ሊንክ አስቀምጥላችኋለሁ። እሱን ተጭናችሁ ጆይን ማድረግ ትችላላችሁ ቻናሉን ማለት ነው። ተጨማሪ ጥያቄ ወይም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።